በህልምህ የምትመኛት ልጅ በእጅህ ልትነካት የማትችለው መንፈስ ብትሆንስ? አዲስ ቤት ገብተህ በአባትህ ሞት ምክንያት የፈረሰውን ሕይወትህ ለመተገን ስትሞክር ከ100 ዓመት በፊት የሞተች ቆንጆ ልጅ በመኝታ ክፍልህ ውስጥ አብራህ እንደምትኖር ብታውቅ ምን ታደርጋለህ? ይህ የተለመደ የሚያስፈራ የሞት መንፈስ ታሪክ አይደለም። ይህ ከተፈጥሮ ሕግ ውጪ የሆነ ፍቅር ስለሚያስከፍለው አስፈሪ ዋጋ የሚያወራ ልብ የሚነካ ታሪክ ነው። ዛሬ በዓለም ዓመቱ በ2024 የወጣውን ገርል ሃውንትስ ቦይ የተሰኘውን ድንቅ ፊልም እናያለን። ታሪካችን የሚጀምረው በአባቱ ድንገተኛ ሞት ምክንያት ሕይወቱ የተመሰቃቀለውን ኮል የተባለ ታዳጊን በማስተዋወቅ ነው። ኮል ጎበዝ ሙዚቀኛ ነበር። ነገር ግን ከአባቱ ቀብር በኋላ አንዲት የሙዚቃ ቃል እንኳን መጫወት አልቻለም። በልቡ ውስጥ ያለው ዝምታ እጅግ ከባድ ሆኖበታል። እናቱ ልጇ እንዲሻለውና አዲስ ጅማሬ እንዲኖራቸው በማሰብ ወደ አንዲት ጥንታዊትና ውብ ቤት ይዘውት ይሄዳሉ። ኮል ዕቃዎቹን እያወጣ ሳለ በአንድ አሮጌ ቀዳዳ ውስጥ የተደበቀ ጥንታዊ ቀለበት ያገኛል። ያንን ቀለበት በጣቱ ላይ ባደረገው ቅጽበት የክፍሉ አየር በአንዴ ይቀየራል። አካባቢው ይበርዳል። ኮልም በክፍሉ ውስጥ ብቻውን እንዳልሆነ ይሰማዋል። በክፍሉ ጥግ ላይ ቢ የተባለች ልጅ ቆማለች። የ19ዎቹን ልብስ ለብሳለች። ልክ እንደሱ ግራ ተጋብታለች። ኮል አእምሮዬን ሳትኩ ብሎ በመጮህ ይደነግጣል። ነገር ግን ቢ እሷን ማየት መቻሉ የበለጠ አስገርሟታል። ቢ ለ100 ዓመታት በዚህ ቤት ውስጥ ስትኖር የቆየች መንፈስ ናት። ለክፍለ ዘመን ያህል በዚህ ቤት ውስጥ የሚገቡና የሚወጡ ቤተሰቦችን ማንም ሳያያትና ሳይሰማት ስትከታተል ኖራለች። ነገር ግን ኮል ያገኘው ቀለበት ልዩ ነው። በሕያዋንና በሙታን ዓለም መካከል እንደ ድልድይ ሆኖ የሚያገለግል ቁልፍ ነው። መጀመሪያ ላይ ኮል በጣም ይፈራል። ሊራቅና ሊረሳት ይሞክራል። ነገር ግን ቢ ተስፋ አትቆርጥም። ለ100 ዓመታት ሙሉ በብቸኝነት ያሳለፈችው ቢ የሚያያትና የሚያናግራት ሰው ስታገኝ በቀላሉ ልታጣው አልፈለገችም። ቀስ በቀስ ግን ፍርሃቱ ወደ ጉጉት ይለወጣል። ቢ በጣም ተጫዋች፣ የ1920ዎቹን ዘይቤ የምትጠቀምና በሕይወት እያለች ያላየቻቸውን ነገሮች ለማየት የምትጓጓ ልጅ ናት። በወጣትነቷ በአሳዛኝ ሁኔታ እንደሞተችና ከዚያ ጊዜ ጀምሮ እዚህ ቤት ውስጥ ታስራ እንደቀረች ትረክረዋለች። በሐዘን ውስጥ የነበረው ኮል ከቢ ጋር መሆን ልዩ ሰላም ይሰጠዋል። ሁለቱም የታሰሩ ናቸው። እሱ በአባቱ ትዝታ ውስጥ ታስሯል፣ እሷ ደግሞ በጊዜ ውስጥ ታስራለች። ቀናት እያለፉ ሲሄዱ በመካከላቸው የማይታመን ትስስር ይፈጠራል። ኮል ላፕቶፑንና የተለያዩ ዘመናዊ መሳሪያዎችን እያመጣ ዓለም ምን ያህል እንደተቀየረች ለቢ ያሳያታል። ቢ ስለ ኢንተርኔት፣ ስለ ዘመናዊ ሙዚቃና ስለ ሞባይል ስልክ ስትረዳ የምታሳየው ስሜት በጣም የሚያስቅና ልብ የሚነካ ነው። ከአባቱ ሞት በኋላ ኮል ለመጀመሪያ ጊዜ ፈገግ ማለት ይጀምራል። ቢ የሱ የሙዚቃ አነቃቂ በመሆኗ ኮል እንደገና ሙዚቃ መጫወት ይጀምራል። ሌሊቱን ሙሉ ስለ ህልሞቻቸውና ስለ ፍርሃታቸው ሲያወሩ ያድራሉ። በጣም የሚያምር የፍቅር ታሪክ ነው። ግን አንድ ትልቅ ችግር አለ። ኮል እሷን ማየት የሚችል ብቸኛው ሰው ቢሆንም በጭራሽ በእጁ ሊነካት ወይም ሊያቅፋት አይችልም። ይሁን እንጂ ታሪኩ ከደስታ ወደ ድንጋጤ ይቀየራል። ያ ቀለበት የራሱ የሆነ ጥቁር ጎን እንዳለው መረዳት ይጀምራሉ። ኮል በአካል እየደከመ ይመጣል። ፊቱ ይገርጣል። ትምህርቱ ላይ ትኩረት ያጣልና ከእውነተኛው ዓለም እየራቀ ይሄዳል። እናቱ ልጇ ወደ ከፋ ድብርት ውስጥ እየገባ እንደሆነ በማሰብ ትጨነቃለች። እውነታው ግን ከተፈጥሮ በላይ የሆነ ነገር ነው። ያ ቀለበት ድልድይ ብቻ አይደለም፣ የኮልን የሕይወት ኃይል የሚመጥ መሳሪያ ነው። ቢ በኮል ዓለም ውስጥ ታይታ እንድትቆይ ቀለበቱ የኮልን ሕይወት እየመጠጠ ለሷ ይሰቃታል። አብረው ባሳለፉ ቁጥር ኮል ወደ ሞት እየተቃረበ ይሄዳል። ቢ በኮል ላይ የመጣ ያለውን ለውጥ ስታይ ከፍተኛ የጥፋተኝነት ስሜት ይሰማታል። ትወደዋለች፣ ነገር ግን እሷ እዚህ መቆየቷ የምትወደውን ሰው ቀስ በቀስ እየገደለው እንደሆነ ትረዳለች። ነገር ግን ከዚህ በላይ የሚያስፈራ ሌላ አደጋ ከጥላው ውስጥ ብቅ ይላል። በመካከላቸው ያለው ትስስር እየጠነከረ ሲሄድ በቤቱ ጥግ ላይ የአንድ አስፈሪ ጥቁር ጥላ መታየት ይጀምራል። ይህ እንደ ቢ ያለ ጥሩ መንፈስ አይደለም። ይህ ከመቃብር በላይ የቆዩት ነፍሳትን ለማደን የሚመጣ ባዶነት the void የተባለ ጨለማ ኃይል ነው። ጥላው ቢን ሊወስዳት ይፈልጋል። ኮል ደግሞ ከሷ ጋር ስለተሳሰረ ጥላው እሱንም ሊያጠፋው ይፈልጋል። ኮል ግን በቀላሉ ተስፋ አይቆርጥም። ስለ ቤቱ ታሪክና ስለ ቀለበቱ አመጣጥ ምርምር ማድረግ ይጀምራል።
ቀለበቱ የቢ የቀድሞ ፍቅረኛ እንደነበርና እሱም ከሷ ሞት በኋላ ብዙም ሳይቆይ እንደሞተ ይደርስበታል። ቀለበቱ የተሰራው ሁለቱን ለዘላለም ለማገናኘት ነበር። ነገር ግን መጨረሻው ቢን በዚህ ዓለም ውስጥ አስሮ ማስቀረት ሆነ። የኮልን ሕይወት ለማዳንና ቢን ከጥቁር ጥላው ለመጠበቅ በመካከላቸው ያለውን ትስስር መቁረጥ አለባቸው። ነገር ግን ትስስሩን መቁረጥ ማለት ቢ ወደማታውቀው የሙታን ዓለም ትሄዳለች፣ ኮልም ለዘላለም ያጣታል ማለት ነው። ውጥረቱ ከፍተኛ ደረጃ ላይ የሚደርሰው በአካባቢው በሚደረግ አንድ የሙዚቃ ፌስቲቫል ላይ ነው። ኮል ቀለበቱን አድርጎ ቢን ይዛት ለመሄድ ይሞክራል። ነገር ግን በሰውነቱ ላይ ያለው ጫና ከአቅሙ በላይ ይሆናል። እዚያው ይወድቃል። ነፍሱንም ለዚያ ለሚያሳድዳቸው ጨለማ ጥላ ሊሰጥ ጥቂት ይቃረባል። በሁለቱ ዓለማት መካከል ያለው ግርዶሽ የሚቀደድበት እጅግ አስፈሪ ትዕይንት ነው። ኮል ዓለም እየፈረሰችና እየጨለመች እንደሆነ ይታየዋል። ቢ ደግሞ ቀለበቱን እንዲያውልቀው እየጮኸች ትማጸነዋለች። ፍቅራቸው ምንም ያህል የሚያምር ቢሆንም የኮልን የወደፊት ሕይወት እያጠፋ እንደሆነ ትረዳለች። ኮል ከጊዜ ጋር እየተሸቀዳደመ ቢን ነፃ የሚያወጣበትን መንገድ ያገኛል። መጨረሻው እጅግ ስሜታዊ ነው። ያ ጥቁር ጥላ ወደ እነሱ እየተጠጋ ሲመጣ ቤቱ በከፍተኛ ኃይል ይናወጣል። ኮል ትልቅ ምርጫ ከፊቱ ተደቅኗል። ቀለበቱን አድርጎ ከምትወደው ልጅ ጋር አብሮ መጥፋት ወይም ቀለበቱን አውልቆ እሷን ወደማታውቀው ዓለም በመሸኘት በሕይወት መኖር። የመጨረሻዎቹ ደቂቃዎች ልብ ሰባሪ ናቸው። መጀመሪያ በተገናኙበት ክፍል ውስጥ ይቆማሉ። ቢ ለመጀመሪያ ጊዜ ስላያትና በመቶ ዓመታት ውስጥ ያላየችውን ደስታ ስለሰጣች ታመሰግነዋለች። እሱ ወደ ሕያው ዓለም መመለስ እንዳለበት፣ ሙዚቃውን መጫወት እንዳለበትና በእጁ ሊነካው የሚችል እውነተኛ ፍቅር መፈለግ እንዳለበት ትነግረዋለች። ኮል እምባው እየፈሰሰ ቀለበቱ ከጣቱ ላይ ያወልቀዋል። ጥቁር ጥላው ይጠፋል፣ ቅዝቃዜው ይወገዳል። እናም በሚያምር ወርቃማ ብርሃን ውስጥ ቢ ትሰወራለች። ቤቱ እንደገና ጸጥ ይላል። ነገር ግን ይህ ዝምታ እንደ ድሮ አስፈሪ አይደለም። ኮል አሁን የተሰበረው ልጅ አይደለም። ሞት የፍቅር ማብቂያ እንዳልሆነ፣ ነገር ግን አንድን ነገር አጥብቆ መያዝ ሌላውን ሰው እንዳይኖር ሊያደርገው እንደሚችል ተረድቷል። በመጨረሻም ኮል ወደ ትምህርት ቤቱ ተመልሶ ከጓደኞቹ ጋር ሲገናኝና ለቢይ የጻፈለትን ሙዚቃ በመድረክ ላይ ሲጫወት እናየዋለን። ወደ መድረኩ ጀርባ ሲመለከት ለአንድ ቅጽበት የቢን የ1920ዎች ልብስ ያየ ይመስለዋል። እሷ በአካል ብትሄድም ትዝታዋ ሁልጊዜም ከሱ ጋር እንደሚኖር ያሳየናል። ገርል ሃውንትስ ቦይ ለአንድ ሰው ያለን ፍቅር ትልቁ መግለጫ መቼ መልቀቅ እንዳለብን ማወቅ እንደሆነ የሚያስተምር ድንቅ ፊልም ነው። ይህም በድንጋጤ ላይ ብቻ ያተኮረ ሳይሆን የልብን ትዝታ የሚዳስስ የሞት መንፈስ ታሪክ ነው። ታዲያ እናንተ ስለ ኮልና ስለ ቢ አሳዛኝ ፍቅር ምን ታስባላችሁ? ኮል እሷን በመልቀቅ ትክክለኛውን ውሳኔ ወስኗል ወይስ እናንተ ብትሆኑ ፍቅራችሁን ለማቆየት ስትሉ ሁሉንም ነገር አደጋ ላይ ተጥሉ ነበር? በኮሜንት ላይ ሐሳባችሁን አጋሩኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ።